ሰላም እንዴት ናችሁ? ዛሬ ሬጉላር ፖሊገንን እናያለን። መጀመሪያ ፖሊገን ምን ማለት እንደሆነ ዲፋይን ከማድረግ ነው የምንጀምረው። ፖሊገን የምንለው ኢትስ ኤ ክሎዝድ ፕሌን ፊገር ከሶስት እና ከዛ በላይ ሆኑ ስትሬት ላይኖች የተሰራ ክሎዝድ የሆነ ፕሌን ፊገርን ፖሊገን እንለዋለን ማለት ነው። ሳይዶቹ ሚት የሚያደርጉበትን ፖይንት ቨርቲስ እንለዋለን። ሌላው ደግሞ ውስጥ ላይ የሚፈጠረው አንግል ኢንተርናል አንግል እንለዋለን which is formed by side ማለት ነው። እነዚህን ካየን ቀጥሎ የምናየው ምንድነው ኔሚንግ ኦፍ ፖሊገን ነው። ፖሊገኖችን የራሳቸው ስያሜ ያላቸው ኮመን የምናውቃቸው ፖሊገኖች አሉ። ለምሳሌ 3 ሳይድስ ያለውን ፖሊጎን ትሪያንግል እንለዋለን። 4 ሳይድ ሲሆን ኳድሪላተራል እንለዋለን። ከዛ ከፍ እያለ ሲሄድ ፔንታጎን እያለ ይቀጥላል። እነዚህን ልናውቃቸው የሚገቡ ናቸው ማለት ነው ኔሚንግ ኦፍ ፖሊገንስ። ለምሳሌ ይሄኛውን ፊገር እዩትና እስኪ ስንት ሳይድ እንዳለው እናንተ ንገሩኝ። ይሄኛው 10 ሳይድ ያለው ነው አይደለ? ስለዚህ 10 ሳይድ ያለው ፖሊገን ሲሆን ደግሞ ምንድነው የምንለው? ዴካጎን ነው የምንለው። ስለዚህ እነዚህን ቤዝድ ኦን ዴር ነምበር ኦፍ ሳይድ የሚሰጣቸውን ስያሜ ማወቅ ይኖርብናል ማለት ነው። ሌላው ነምበር ኦፍ ሳይዳቸውና ነምበር ኦፍ ቨርቲስም ተመሳሳይ ነው። ነምበር ኦፍ ሳይዱ 3 ከሆነ ያለው የቨርቴክስ ብዛት 3 ይሆናል ማለት ነው። ሁለቱ እኩል ናቸው። ሌላው የፖሊገንን ዴፊኒሽን ካየን በኋላ እስኪ ይችኛውን ጥያቄ ሞክራት። ከነዚህ ውስጥ የትኛው ፊገር ነው ፖሊገን መሆን የሚችለው? እነዚህም ኦፕሽኖች አሉ። ሰርክል አለ፣ ኤ ሼፕ ዊዝ 5 ኮኔክትድ ስትሬት ሳይድስ አለ። ሌላው ደግሞ ኤ ሼፕ ዊዝ 2 ከርቭድ ሳይድስ። ከነዚህ ውስጥ የትኛው ነው ፖሊገን የሚሆነው? የሚሆነው ቢ ነው አይደለ? ምክንያቱም ሌሎቹ ከርቭድ ሼፕ ነው ያላቸው። ፖሊገንን ዲፋይን ስናደርግ ግን ኢት ሹድ ቢ ስትሬት ላይን። ስለዚህ መልሱ የሚሆነው ኤ ሼፕ ዊዝ 5 ኮኔክትድ ስትሬት ሳይድስ ነው ማለት ነው። ሌላው የምናየው ኮንሰፕት ምንድነው? ኮንኬቭ እና ኮንቬክስ ፖሊገን የምንላቸው አሉ። ኮንኬቭ እና ኮንቬክስ ፖሊገንን ስናይ ኮንቬክስ የምንለው የኢንቴሪየር እያንዳንዱ ኢንቴሪየር አንግልስ የፖሊገኑ ሌዛን 180 ከሆነ 180 ከሆነ ኮንቬክስ ፖሊገን እንለዋለን ማለት ነው። ለምሳሌ ትሪያንግል ሊሆን ይችላል። ውስጡ ያሉት ሳይዶች አንግሎች ከ180 ያነሱ ናቸው አይደለ? ኦል ድምሩ ራሱ 180 ስለሆነ ኮንቬክስ እንለዋለን ማለት ነው። ኮንኬቭ የምንለው ደግሞ አትሊስት አንዱ አንግል ኢንቴሪየር አንግሉ ከ180 በላይ ከሆነ አትሊስት አንዱ፣ ሌሎቹ እንኳን ባይሆን አንድ ካለ ግሬተር ዘን 180 ኮንኬቭ ፖሊገን እንለዋለን ማለት ነው። ለምሳሌ ይሄን ሼፕ ብታዩት ይሄ ኢንቴሪየር አንግሉ ግሬተር ዛን 180 ነው እንደምታዩት። ስለዚህ ኮንኬቭ እንለዋለን ማለት ነው። እስኪ እነዚህን ሼፖች ኮንኬቭ እና ኮንቬክስ እያላችሁ ክላሲፋይ አድርጉልኝ። የመጀመሪያው ሬክታንግል ነው። ሁለተኛው ይሄ ሼፕ አለ። ሶስተኛው ደግሞ ሬጉላር ኦክታጎን ነው። እነዚህን ሼፖች ኮንኬቭ እና ኮንቬክስ እያላችሁ ክላሲፋይ አድርጓቸው። ኦኬ፣ ከዚህ ውስጥ ቢ ብቻ ነው አይደለ ኮንኬቭ የሚሆነው? ምክንያቱም ሼፑን ስታዩት ግሬተር ዛን 180 ዲግሪ ፎርም የሚያደርግ አንግል አለው፣ ኢንቴሪየር አንግል። ሌሎቹ ግን ሬክታንግልም ሬጉላር ኦክታጎንም ኢንቴሪየር አንግላቸው ሌዛን 180 ነው። ሌላው የምናየው ሰም ኦፍ ኢንቴሪየር አንግልስ ነው። የአንድን ፖሊገን ኢንቴሪየር አንግል ሰሙን ለማግኘት የምንጠቀመው ኮመን ፎርሙላ አለ አይደለ? which is n-2 times 180 ዲግሪ። ለምሳሌ ፔንታጎን ቢሰጠን ኢንቴሪየር አንግሉ ሰሙ ስንት ይመጣል? የእያንዳንዱ ውስጥ ያሉት አንግሎች ድምራቸው ስንት ይመጣል ተብለን ከተጠየቀን 5 ሲቀነስ 2 ሲባዛ 180 አድርገን በቀላሉ መስራት እንችላለን ማለት ነው። 5 ሲቀነስ 2 3 ይመጣል። 3 ሲባዛ 180 540 ይመጣል። ስለዚህ በዚህ በቀላሉ ኢንቴሪየር አንግልን ሰሙን ነምበር ኦፍ ሳይዱን ካወቅን መስራት እንችላለን ማለት ነው። እስኪ እናንተ የዴካጎንን ሰም ኦፍ ኢንቴሪየር አንግል ፈልጉልኝና ኮመንት ላይ መልሱን አስቀምጡልኝ። እሺ፣ ፎርሙላው ቀላል ነው አይደለ ለመጠቀም? 10 ዴካጎን ከሆነ ነምበር ኦፍ ሳይዱ 10 ነው አይደለ? ስለዚህ ኤን ላይ ሰብስቲቲዩት የምናደርገው 10 ነው ማለት ነው። ስለዚህ 10 ሲቀነስ 2 ሲባዛ 180 እናደርጋለን ማለት ነው። 10 ሲቀነስ 2 ስንት ይመጣል? 8 ይመጣል። 8 ሲባዛ 180
1440 ይመጣል ማለት ነው። እንደዚህ በቀላሉ ሰም ኦፍ ኢንቴሪየር አንግልስን ስንጠይቅ መስራት እንችላለን። ሌላው ሰም ኦፍ ኤክስቴሪየር አንግል ሲሆን ደግሞ የሁሉም ፖሊጋኖች ሰም ኦፍ ኤክስቴሪየር አንግላቸው 360 ዲግሪ ይመጣል የሁሉም። ምንም ካልኩሌሽን አያስፈልገውም። የማንኛውም ፖሊገን ለምሳሌ ኳድራተራል ተብለን ብንጠየቅ ኦር ደግሞ ሌሎቹንም ብንጠየቅ መስራት እንችላለን ማለት ነው። ለምሳሌ ይህን ጥያቄ ብታዩት ኢፍ 3 ኤክስቴሪየር አንግልስ ኦፍ ኤ ፖሊገን አር ብሎ 85 ዲግሪ 95 ዲግሪ እና 100 ዲግሪ ተሰጥቷል። ፋይን ደ ፎርዝ ኢንቴሪየር አንግል ብንባል እንዴት ነው የምንሰራው? እስኪ ሞክሩት እናንተ። እሺ መልሱ የሚመጣው ስንት ነው ማለት ነው? ሌሎቹን ሁሉንም አንግሎች ደምረን ከ360 ላይ መቀነስ አይደለ? ሁሉንም ስንደምራቸው 95 ሲደመር 85 ሲደመር 100 280 ይሆናል። ከ360 ላይ ከቶታሉ ላይ ስንቀንሰው 80 ይመጣል ማለት ነው። የቀረው ኤክስቴሪየር አንግል 80 ይሆናል ማለት ነው። ሌላው ሬጉላር ፖሊገን የምንለው ነው። አሁን ያየነው ከዚህ በፊት ስለ ፖሊገን ነው አይደለ? ኢን ዘ ኢንትሮዳክሽን ሬጉላር ስንል አንዴን ፖሊጎን ምን ማለታችን ነው? ኦል ሳይድስ እና አንግሎቹ እኩል የሆነ ፖሊገን ሬጉላር ፖሊገን እንለዋለን ማለት ነው። ነምበር ኦፍ ሳይዱ ማንኛውም ሲሆን 3 ሳይድ ያለው ሊሆን ይችላል፣ 4 5 ሊሆን ይችላል። ሳይዶቹ ግን እኩል የሆነ ርዝመታቸው አንግሉም እኩል ከሆነ ሬጉላር ፖሊገን እንለዋለን። ለምሳሌ ለትሪያንግል እኩል ሲሆን የምንሰጠው ስም አለ አይደለ? ኢኩላተራል ትሪያንግል ይባላል። ለአራት ሳይድ ላለው ለኳድራተራል ደግሞ ስኩዌር ብለን እንሰጣለን ስሙን። እነዚህ ሬጉላር ፖሊገን እንላቸዋለን ማለት ነው። ለሬጉላር ፖሊገን እያንዳንዱን ኢንቴሪየር አንግል ማግኘት ይቻላል። ሁሉም እኩል ስለሆኑ ኢንቴሪየር አንግል ፎርሙላ አለው ለሬጉላር ፖሊገን። ፎርሙላችን ምንድነው? ኤን ማይነስ 2 ታይምስ 180 ኦቨር ኤን ነው። ስለዚህ ይሄን ፎርሙላ ተጠቅመን ለምሳሌ ሄክሳጎን ቢሆን የተሰጠን መስራት እንችላለን ማለት ነው። እዚህ ላይ ሰብስቲቲዩት አድርገን በኤን ቦታ ኤን ማይነስ 2 6 ሲቀነስ 2 ይሆናል። 6 ሲቀነስ 2 4 ይሆናል። አራትን በ180 እናባዛለን ማለት ነው። 720 ይመጣል። ያንን መልሰን ለ6 እናካፍላለን ማለት ነው። 120 ይመጣል። ስለዚህ እያንዳንዱ ኢንቴሪየር አንግሉ 120 ይመጣል ማለት ነው። ሌላው ደግሞ ኤክስቴሪየር አንግልንም ማወቅ እንችላለን። እያንዳንዳቸውን ኤክስቴሪየር አንግሎች እሱን እንዴት ነው የምናውቀው? 360 ሲካፈል ለኤን አድርገን ነው የምናገኘው። ስለዚህ 360 ሲካፈል ለኤን አሁን የሰራነውን ለምሳሌ ብንሰራ 6 ነው ሄክሳጎን ነምበር ኦፍ ሳይዱ። ስለዚህ 6 ሲካፈል 360 ሲካፈል ለ6 ስናረግ ስንት ይመጣል? 60 ይመጣል ማለት ነው። በቀላሉ ኢንቴሪየር አንግልን እና ኤክስቴሪየር አንግልን የሬጉላር ፖሊገን መስራት እንችላለን ማለት ነው። የቀረውን ቶፒኮች ላይ ሴሜትሪ ሬጉላር ፖሊገን ላይ ያለውን ሴሜትሪ ኢንስክራይብድ ሰርከምስክራይብድ የሚሉትን ኮንሰፕቶች ቀጣይ ላይ እና የመጨረሻውን ስለ አፖተም የተለያዩ ኤሪያ ፔሪሜትር የምፈልግባቸው ፎርሙላዎች አሉ። እነሱን ደግሞ ኔክስት ቪዲዮ ላይ ሰራላችኋለሁ። ያልገባችሁ ነገር ካለ ኦር ደግሞ እንድሰራላችሁ የምትፈልጉት ፖርሽን ካለ ኮሜንት ላይ ያሳውቁኝ። ቪዲዮ እንዲደርሳችሁ የምለቀው ሰብስክራይብ ማድረግ ሼር ማድረግ እንዳትረሱ። መልካም ጊዜ